ሰላም ሰላም ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ለእናት ሀገራችን ሰላምና አንድነትን ፍቅርን ያብዛልን እያልኩኝ በአዲስ ቪዲዮ መጥቻለሁኝ። በማያልቀው ፊልማችን ድራማችን መተናል። ርዕስና ማለቅ የሚባል ነገር የለም። ዛሬ ደግሞ አዲስ ርዕስ ይዘው መጥተዋል። እሱ ምንድነው? አብርሽ ነው እንግዲህ እንዴት ውጭ ታድያለሽ እያለ ነው። ሩታ ጨክናለች ማለት ነው። አሁን በቃ ሩታ እንደጨከነችና እንደቆረጥላት እኔ በጣም እየገባኝ ነው። እና በነገራችን ላይ ያው ሰው ውጭ ስላደረ ብቻ መፍረድ አይቻልም። ማጣራት አለበት። ያጣራው ነገር ካለ ኦኬ። ነገር ግን ያጣራው ነገር ሳይኖር ዝም ብሎ ለምን ውጭ አድረሽ አይባልም። በጣም እርግጠኛ ነኝ ሩታና ይሳቅ አብሮ አያድሩም። አንደኛ ጾም ነው። ሁለተኛ ነገር ደግሞ ሃይማኖታቸው ይለያያል። ሶስተኛ ነገር ባሷ ባለትዳር ናት። አልተፋቱም። ቀለበት አወለቁ አስቀመጡ ማለት ያው ብቻ እኔ እንጃ። ነገር ግን እንደንተኑ ከሆነ እንደ ስርዓቱ ከሆነላችሁ ነበር። ለካ ሩታ ለካ ስርዓት የላትም። በጣም ይቅርታ። በጣም ግን በነገራችን ላይ ሩታ እንትን አጫወታት። ይሄ ጥንቸል አጫወታት። ይሄ ፍንጥር የምትለው ነገር በጣም እየጨመረ ነው። እስኪ ምከሯት ጎሽ። ምንድነው የሚያፈናጥራት? እንዴ እኔ እኮ የሚገርመው ነገር ለምን ትረሳዋለሽ? እኔ እኮ ትናንትና የሚረሳው ግን እኮ ሰው ካልተጋጭና ከእንትን ጋር ከሆነ ነገር ጋር ተጋጭቶ ጭንቅላቱ ካልተነካ በስተቀር ትናንትናውን የፈለገ ነገር ሊረሳ አይችልም። ትናንትናው ሊኖረው አይችልም። ነገር ግን ትናንትናውን የሚኖረው ያ የተጎዳው ሰው ነው። ነገር ግን የተጎዳ ስላችሁ ጭንቅላቱ በጣም የተጎዳ ስላችሁ በዛው ላይ የቀረ ማለት ነው። በዛው ወይም ማንቀሳቀስ የማይችል ለመለወጥ ፍቃድ የሌለው ሰው ነው እዛው ላይ የሚኖረው። ነገር ግን ሰው ተለውጦበት ትናንትናን መርሳት ማለት በጣም ይሄ ብልግና ነው። እኔ ድሮም በጣም ነው የምትገርሚኝ። ድሮም ትገርሚኛለሽ። ሲጀምር ይሄ ነው አንቺ ማንነት። አውቀሽ ትናንትና ያጫውታል እንጂ ጻድቅ ያጫውታል እንጂ ሲጀምር ያንቺ ትክክለኛ ማንነት ይሄ ነው። አንቺ እሱ ሲጀምር እሱ ነው ባለጌ። ፍታ ሲባል የማይፈታ ምን ያርክ? እዳኮ ነው በግዳክ ባይብለሽ እንደዛ ቡታጅራ ላይ ያለቀሽው እንደው ሃይሚት ይመስክር። እንደው ሃይሚና ያኛው እንትን ጓደኛችሁ ሙስሊም ጓደኛችሁ ይመስክር። እንደዛ አልቀሰሽ አፍርድኝ በልተሽ አሁን እንደገና ጭራሽ ውጭ አድረሽ መተሻውን ጭራሽ ውጭ አድረሽ መተሻውን እንደዛ የገበታተሽ አንቺ ባልሽ እኮ ነበር ባይሆን እንደው ተይው፣ ባህልነቱን ተይው በቃ አንቺ አሁን በጣም ስለሰጠሽ ያው ሰውን አይመጥንሽም። ግን ቢያንስ እኮ ያለቀሽበት እኮ የእንባሽ ውጤት እኮ ነው። እንዴት እሱን ትገፊያለሽ? እሱን ትገፈትሪያለሽ? ጓደኝነት ሌላ ነው፣ ትዳር ሌላ ነው። ይሳቅ ጓደኛሽ ነው፣ ፍቅረኛሽ አይደለም። ለምንድን ነው እንትን ነብር የሚያጫውትሽ? አንቺ እኮ ነብር አይደለሽም። አንቺ መጨረሻ አልቃሻ እኮ ነሽ። በቃ ልንገርሽ፣ በጣም ታለሽ። አሁን እኮ ነው ነብር ሲሆንሽ ጊዜ ነብር ሆንሽ መስል። ነብር ከሆንሽ ደግሞ እንስሳ ይሆንሽ። አለቀ። ምንም ነገር የለም። በቃ እንስሳ እኮ ነው። በቃ ነብር ማለት እንስሳ ነው። ሌላ የተቀየረ ምንም ነገር የለም። ባህሪሽ ከሆነ ያ አይደለም። ያንቺ ማንነት ያንቺ ባህሪት ለቅሶ ነው። በቃ አለቀ። ስለዛ ተመለሽ አንቺ ወደ ራስሽ በቃ ወይም ወደ ህግ ሂጂና ሰውየውን ፍቺና ተገላገይ። ይሄ ደግሞ አይፈታም። ግን ፈርቶ ነው ነገ መተሽ እንደገና አልቅሰሽ አግባኝስ ብትይ ነገ እንደማታለቅሽ ምንድነው ማስጠንቀቂያሽ? ምንትንሽ ማረጋገጫሽ? ያራባክሽ ኧረ ሴት የሴት ወግኑርሽ ኧረ አብረሽ ያድርሽ ወይ ከረምሽው ስንት ነገር ያረግሽው ባልሽ ነው። እንደዛ አይገፈተርም። አንቺ አባት የለሽም እንጂ ወንድሞች የለሽም እንዴ? ወንድምሽ ውሸት ነው። አየር ላይ የለም። ወንድሜ ስትይው አየር ላይ ተኖ ቀር። ስለዚህ እንደው አባትሽ እንደው እናቃቸዋለን። በአባትሽ ስለሆነ ለወንድሽ ክብር ይኖርሽ ከውሻል አይደለ? አሁን ነገ እንደው አያርገውና ያርገው ያ ካረገልሽ የሚያርግልሽ እንደው ከይሳቅ ጋራ ፍቅረኛ ማበኮኝ ነገ ይሳቅን እንደዚህ እንደማታረጊው ምንድነው እርግጠኛ ነሽ የሚያርግሽ ነገር? ይሳቅ ካንቻው ምንድነው የሚማረው? ከድሮ ባልና ሚስት ወይም ፍቅረኛ ማሞች ምንድነው ከናንተ የሚማረው? ለምንድነው በሰላም ተናግራችሁ ማትለያዩት? ለምንድነው ለውስጥ የምትገቡት? ከሳሽ በቃ ወደ ህግ ሄደሽ ውጪ ወደ ሴት ልጅ ውጪ ወታታድርም ወንድ ይደር እንጂ ወስ እንደፈለገው ይንዘላዘል። ከፈለገም ሲመጣ ቤት ያላስገባው ማለቀ። ኧረ እባክሽ ተማሪ፣ ኧረ እባክሽ እንደው ስለ ሴት ልጅ አምላክ ይሻለው። ስለ ሴት ልጅ እንዲያረ ተመለሽ ወደ ራስሽ። ከምን ጋር የተጋጨሽው አንቺ? ተይ ከምን ጋር የተጋጨሽው? እዛው ሂጂና ደግመሽ ተጋጭና ወደ ማስታወስ ተመለሺ። እንደዛ አይደረግም። እሺ